ሰላም ጤና ይስጥልኝ። ዛሬ በጣም ልዩ በሆነ መረጃ መጥቻለሁ። ልጃችሁ ወይም ወዳጃችሁ አጥንቱ ተሰብሮ ምን ባበላው ቶሎ ይድንለታል ብላችሁ ተጨንቃችኋል። ዛሬ እናቶቻችን ለአጥንት መጠገን እንደ ተአምር የሚቆጥሩትና ሳይንሱም የመሰከረለትን የበሬ እግር ሾርባ ቦን ብሮዝ በጥልቀት እናያለን። ከጽዳቱ ጀምሮ እስከ ሳይንሳዊ ጥቅሙ እንዲሁም ልጆች እንዲወዱት የምናደርግበትን ሚስጥር ሁሉንም በአንድ ላይ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። አጥንት ሲሰበር ብዙዎቻችን ስለ ካልሲየም ብቻ እናስባለን። ነገር ግን ሳይንሳዊ እውነታው ሌላ ነው። አጥንት 50% የተሰራው ከኮላጅን ነው። የበሬ እግር ደግሞ የኮላጅን ንጉስ ነው። ሾርባው ውስጥ ያለው ኮላጅን አጥንቱ መልሶ እንዲያያዝ እንደ ብረት ወይንም እንደ መረብ ሆኖ ያገለግላል። በበሬ እግር ጅማቶች ውስጥ ሲሊከን የተባለ ማዕድን ይገኛል። ሲሊከን አጥንቱ ሲጠገን እንደ ድንጋይ ሆኖ እንዲጠነክር የሚያደርግ ዋና ኢንጂነር ነው። በውስጡ ያሉት ካልሲየም፣ ማግኒዚየም እና ፎስፈረስ በቀጥታ ወደ ደም ስር እንዲገቡና ወደ ተሰበረው እጅ እንዲጓዙ በሚያመች ኤሌክትሮላይት መልክ ነው የሚገኙት። ጥሩ ሾርባ የሚጀምረው ከንጽህና ነው። ለልጆች የሚሆን ሾርባ ደግሞ ምንም አይነት ሽታ ሊኖረው አይገባም። በቅድሚያ ሸሆናው ላይ ጸጉር ካለ በእሳት ልብልብ እናደርግና ጸጉሩን ማርገፍ አለብን። ቀጥሎ የተነፋ ንጹህ የአመድ ዱቄት እንጠቀማለን። አመድ የአልካላይን ባህሪ ስላለው በእግሩ ላይ ያለውን ቆሻሻና አላስፈላጊ ሽታ ሙልጭ አድርጎ ያጠፋዋል። አመዱን በእግሩ ላይ በመነስነስ በድንጋይ ወይም በብሩሽ በደንብ እናሸዋለን። ይህ ቆዳው ነጭና ንጹህ እንዲሆን ያደርገዋል። አመዱን ካለቀለቅን በኋላ በሎሚ እንቀባዋለን። ሎሚው የአመዱን አልካላይነት ያጠፋዋል፣ እግሩንም ይበልጥ ያጠራዋል። ሌላ መቅኔ ያለው አጥንትም እዚህ ጋር በደንብ አጥቤ ከሸሆናው ጋር ቀላቅያለሁ። ከዚያም አንድ ላይ በውሃ ለ15 ደቂቃ አፍልተን የመጀመሪያውን ውሃ እንደፋዋለን። ይህ ሾርባውን ንጹህና መጥፎ ሽታው እንዳይኖረው ያደርገዋል። ሾርባው ውስጥ 2 ወይም 3 ሎሚ በደንብ ጨምቀን ፍሬውን አስወግደን እንጨምራለን። ሎሚው ካልሲየሙን ከአጥንቱ ውስጥ አውጥቶ ወደ ሾርባው እንዲቀላቀል ያደርገዋል። ይህ ትልቁ ሚስጥር ነው። አናናስ ብሮሚሊን የተባለ ኢንዛይም አለው። ይህ ኢንዛይም አጥንቱ በተሰበረበት አካባቢ ያለውን እብጠትና ህመም የመቀነስ ተአምራዊ ብቃት አለው። በተጨማሪም ጅማቱ በፍጥነት እንዲበስልና ኮላጅኑ እንዲወጣ ይረዳል። የአናናሱ ልጣጭ ታዲያ ብዙ ቆሻሻ ስለሚኖረው በሎሚ እሽት እናደርገውና በሎሚና ጨው ለ10 ደቂቃ እንዘፈዝፈዋለን። ከዚያም በውሃ በደንብ እናጥበዋለን። ሾርባውን ከመጣዳችንም በፊት ባሮ ሽንኩርት፣ ካሮት፣ ቀይ ሽንኩርት፣ ነጭ ሽንኩርት ከትፈን እንጨምራለን። ከጣድነው በኋላ የአናናስ ልጣጩን እንጨምረዋለን። ሾርባው ዝግ ባለ እሳት ወይንም ሎሂት ከ12 እስከ 24 ሰዓት መንተክተክ አለበት። በፕሬሸር ኩከር የምትጠቀሙ ከሆነ ደግሞ ለ2 ወይም ለ3 ሰዓታት ብቻ ይበቃል ማለት ነው። ሾርባው በሚገባ መሰራቱን የምናውቀው ሲቀዘቅዝ ነው። እንደምታዩት ልክ እንደዚህ ጄሊ ከረጋና ወፈር ካለ አጥንቱ የሚጠግነውን ኮላጅንና ማዕድን በደም ወጥቷል ማለት ነው። ስለዚህ ሰርታችሁ ፍሪጅ ውስጥ ታሳድሩትና ከፍሪጅ ስታወጡ እንደዚህ ጄሊ ከሆነ ቆንጆ አሪፍ ሰርታችሁታል ማለት ነው። ታዲያ ለልጆች እንዴት እናቅርበው ካላችሁኝ፣ ለልጆች ደግሞ ይህንን ሾርባ ለብ አድርገን በኩባያ እንዲሁ ልንሰጣቸው እንችላለን። ካልሆነ ደግሞ ሾርባውን አጥቢት በመስራት ሾርባው ላይ ማለት ነው በሾርባው ውሃ አጥሚት መስራት፣ ሩዝ መስራት፣ ገንፎ መስራት፣ ጁስ መስራት፣ የተለያዩ ጁሶች መስራት እንችላለን እና ልጆቻችንን ሳያውቁት የአጥንት መድኃኒታቸውን እንዲያገኙ ማድረግ እንችላለን። ይሄን እንደዚህ አይነት ኢንፎርሜሽን ማግኘት የምትፈልጉ ከሆነ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወዳችኋለሁ። አመሰግናለሁ። ቻው